ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። እነዚህን ፊደላቶች አስጠናችኋለሁ። ግን ወደ ፊደል ማስጠናት ከመግባቴ በፊት ላመሰግናችሁ የምወዳችሁ ልጆች አላችሁ። ሁላችሁም እኔም ብላችሁ እኔን አምናችሁ ለምትመጡ ተማሪዎች በኢሞ፣ በዋትስአፕ፣ በቴሌግራም አውርታችሁን ክላሳችሁን ለጀመራችሁ ልጆች አመሰግናለሁ። አሁንም አዲስ ተማሪ ሆናችሁ እኔ እዚህ ላይ ማስተምራችሁ ጀስት በቃ ፊደል አስነብቢያችሁ ይገባችኋል የሚል አይደለም። ዩቲዩብ ላይ እውነቱን ልንገራችሁ፣ ዩቲዩብ ላይ አሁን እንደዚህ ባስጠናችሁ ምናምን አይገባችሁም። ምክንያቱም አንደኛ ይሄን እያያችሁ ሌላ ቪዲዮ ሊመጣባችሁ ይችላል። በአእምሯችሁ ሌላ ነገር ተቆጣጣሪ አይኖራችሁም። ባጭሩ ለምሳሌ ልክ ልጅ ያለ አባት ማደግ እንኳን ችግር የለውም፣ እናት ካለች ችግር የለውም እና ኦኬ እንግዲህ መሀል ላይ አቁሜዋለሁ ቪዲዮውን ነበርና እየሰራሁ አሁን አንድ ደንበኛ ይደውላልኝ ከስዊዘርላንድ። ከዚህ በፊት አስተምሬ ነበር እንግሊዘኛ እና ያው ስትወልድ አልመች ስላት መጣ አሁን ደውላልኝ አመስግናኝ ምናምን እጀምራለሁ እያለች ነበርና እንደዚህ ለምታስታውሱኝ ተማሪዎቼ እኔ አስተምራችሁ ማንበብ መጻፍ የጀመራችሁ በጣም ብዙ ልጆች አላችሁ። ዩቲዩብ ያስጀመርኳችሁ ልጆች አላችሁ። ዩቲዩብን ከፍቼላችሁ አሁን ዩቲዩብ የምትሰሩ ልጆች አላችሁ። ዱባይ፣ ሳውዲ የምትኖሩ የመዳም ቤት ላይ የምትሰሩ ልጆች ያገዝኳችሁ ልጆች አላችሁ። እኔ ግን አግዣለሁ አለም ለምን ስለሚሰማኝ እህቶቼ ናቸው ስለምን። ምክንያቱም እኔ በእህቶች ተከብቤ ያደግኩት እና በጣም ነው የሚያሳዝነኝ። አንዳንድ ልጆች ስታወሩኝ ያለፋችሁበትን ከክፍለ ሀገር ሳትማሩ ያለፋችሁበትን በተለያየ ምክንያት በቃ ኢቭን ትምህርት እኮ ምንም አያደርግም የተባላችሁ ልጆች ቤተሰብ አላስተምር ያላችሁ አክስታችሁ ጋር አጎታችሁ ጋር ያደጋችሁ ልጆች ብዙ ውጣ ውረድ አለውና ትምህርት ያልተማራችሁ ያላነበባችሁ ልጆች አላችሁና እስቲ ታፍራላችሁ፣ ትፈራላችሁ። በዚህ እድሜ እንዴት ትምህርት ሀሁ ልቁጠር፣ እንዴት ሰውስ ላዝግ እችላለሁ እኮ ላሰለቸው እችላለሁ የምትሉ ልጆች አላችሁ። ፕሊዝ እኔ እንደዚህ አይነት እንትን አልፈልግም። ኑ ተማሩ። ምንም የሚሰለች ነገር የለም። ምክንያቱም እናንተን በማስተማሪ እኔ ዩኒቨርሲቲ ዩኒቨርሲቲ ላይ ነበር የምሰራውና ተምሬያለሁ፣ ዲግሪ ያለኝ ምናምን፣ ግን አሁን ስላስቆጠርኩ ምንም አይመስለኝም። በጣም ደስተኛ ነኝ እናንተን በማስተማሪና እኔም ብላችሁ ለምትመጡ ልጆች በጣም አመሰግናችኋለሁ። አሁንም አመሰግናችኋለሁና ማንበብ መጻፍ የማትችሉ ልጆች ይሄው ስልኬ ከታች አለላችሁ፣ በዚህ ስልክ ቁጥር መደወል ትችላላችሁ። ግን አንድ ነገር ላሳስባችሁ። አሁንም እዚህ ዩቲዩብ ላይ እነዚህን ፊደላቶችን ማስቆጠራችሁ 3 ደቂቃ 4 ደቂቃ ትሞላ ማስቆጠራችሁ። ለምን ሌላ ጋር ትሄዳላችሁ ምናምን የሚቆጣጠራችሁ ሰው ያስፈልጋችኋል። ሰው በግል ግን በግሩፕ ስትማሩ ግን ከተማሪዎች ጋር አብራችሁ ስትማሩ አብራችሁ እየተሳሳቃችሁ ስትማሩ ኮንፊደንሳችሁ ይመጣል። አንደኛ ሰዓታችሁን አክብራችሁ ነው የምትገቡት። ሁለተኛ እየጻፋችሁ ነው የምትለቁት። ልክ ክላስ አለብኝ ብላችሁ ትገባላችሁ። ራሳችሁን የሆነ ማናጀር እንዳለው ታስባላችሁ። ለምሳሌ እኔ አንድ ዘይነብ የምትባል ልጅ ከመጣች ወይም መዲና የምትባል ልጅ ከመጣች እኔ ጋር የት ቀርሽ ልሻለሁ። ለምንድን ነው የቀርሽው? ቆጣጠርሻለሁ። ዴይ ቱ ዴይ ስቆጣጠርሽ ኃላፊነት ተሰምቶሽ በደንብ ትይዣለሽ ትምህርት። ዩቲዩብስ ማንም አይቆጣጠራችሁ፣ መዳም አትቆጣጠራችሁም ሲልና ሰው መጣችሁ ተማሩ። አሁን የተወሰነ አስነብባችኋለሁ። ይሄን ልላችሁ ነው የመጣሁትና እኔ ወንድማችሁ ወዳችኋለሁ። አሁን ተከታተሉ። የመጀመሪያው ነ ነው። ነ እነዚህ ፊደላቶች ያስቸግሯችኋል ባይዘውና ትንሽ አዳምጡኝና አስነብባችሁ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ፣ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ፣ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ፣ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ፣ ኸ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ኸ ነች ይቺ ኸ። ከዛ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። አሁን ወው ማለት የማትችሉ ልጆች አላችሁ። በቃ አንዱ ይሄንማ አልችልም የምትሉ ልጆች አሉ። ኑ እኔ ጋር እስኪ ያለመቻላችሁን አሳይሃለሁ። አሁን ደግሞ ወደታች አስነብባችኋለሁ። ለ፣ ኘ፣ አ፣ ከ፣ ኸ፣ ወ፣ ኑ፣ ኙ፣ ኡ፣ ኩ፣ ሁ፣ ው፣ ኒ፣ ኚ፣ ኢ፣ ኪ፣ ሂ፣ ዊ፣ ና፣ ኛ፣ አ፣ ካ፣ ሃ፣ ዋ፣ ኔ፣ ኜ፣ ኤ፣ ኬ፣ ሄ፣ ዌ፣
ን ኝ እ ክ ህ ው ኖ ኞ ኦ ኮ ሆ ዎ። አሁን ደግሞ ወደኋላ አስመልሳችኋለሁ። እኔ ያገኙ ተማሪዎች እኔ ጋር መጣችሁ ራሱ የምትማሩ ልጆች ወደኋላ የማትሉ ልጆች አላችሁ። ፕሊዝ አነቡም ጻፉም ለጊዜው ሊሆን ይችላል። ወደኋላ የማያስነብባችሁ መምህር ካለ ፕሊዝ መቼም አይገባችሁ። ወደኋላ ማለት አለባችሁ። ወደኋላ መለማመድ አለባችሁ። እኔ አሁን ተማሪዎች ዳይ ቱ ዳይ ወደኋላ አስብላችኋለሁ። አሁን ያላስበረኳችሁ ልጆች ትኖራላችሁ፣ አስብላችኋለሁ። የኔም መምህራኖች ካሉ ወደኋላ ያስብላችኋል። ኖ ን ኔ ና ኒ ኑ ነ ኞ ኝ ኜ ኛ ኚ ኙ ኘ ኦ እ ኤ አ ኢ ኡ አ ኮ ክ ኬ ካ ኪ ኩ ከ ሆ ህ ሄ ሃ ሂ ሁ ኸ ዎ ው ዊ ዋ ዊ ው ወ። አሁን ሮላ አስነብባችኋል። ከዛ እነዚህን እናንተ ታነባላችሁ፣ እነዚህን ላነብላችሁ። ይሄ ነ ነው የመጀመሪያው። ከዛ ይሄ ው ነው። ይቺ ው ነው ይሆናል። ይሄ ደግሞ የመቤት ነው። በእኛ ቤት ስለሌለ ቃል የመቤት አምጥቼ ነው። ይሄ የመጨረሻው መቤት ነው፣ ሞ ነው። ይሄ ኝ ነው፣ ይችኛዋ ኝ ሶ ሞ ኝ። ይሄ አ ነው፣ ይሄ ዎ ነው። በአንድ ላይ አዎ አዎ። ይሄ ኮ ነው፣ ይሄ ካ ነው። በአንድ ላይ ኮካ። ምክንያቱም ይቺና ይቺ ናቸው። ይሄ ደግሞ ሀ ነው፣ ሀ ሁ ሂ ሃ። ይሄ ደግሞ ና ነው፣ ነ ኑ ኒ ና ሶ ሃ ና ሃ እንለዋለን። ይሄ ደግሞ ው ነው፣ ይሄ ሃ ነው፣ ውሃ ውሃ ይሆናል ማለት ነው። አሁን ዝም ብዬ እነዚህን ላነብላችሁ። ነካ፣ ማኛ፣ አኬ፣ ኬክ፣ ሀዊ፣ ዋና። ድገሙት እናንተ አነቡት። ሰው አያችሁት? 3 ደቂቃ 4 ደቂቃ አልፈጅም። ምክንያቱም እዚህ ላይ ያን ሀል እኔ ይገባችኋል ብዬ አላስብም። ምክንያቱም ተቆጣጣሪ ስለሌላችሁ እንዳልኳችሁ ብዬማል። ሰው የምትወዱኝ አንድ ቁጥርን ጻፉ፣ ኮሜንት ላይ አንድ ቁጥርን ጻፉ የምትወዱኝና የተመቿችሁ ልጆች። ከዛ ውጪ እኔ ጋር የምትማሩ መምህራኖቼ ጋር የምትማሩ ሀሳብ አስተያየት ሲኖር ዴቱ ምንም ሳትገሩ ትችሪ እንደዚህ ነው ያንተ መምህር እንደዚህ ነው አንተ የምታስተምረው እንደዚህ ኮሜንት ስጡኝ፣ እኔ አስተካክላለሁ። ኮሜንት ለሰው ልጅ ትልቁ ኮሜንት ነው። እኔማ ራሴ አላውቀውም አይደል? አንዳንድ ጊዜ ጥፋት አይታይም እና እናንተ ኮሜንት መስጠት ትችላላችሁ። እንደዚህ ቢሆን እንደዚህ ብታስተምር እንደዚህ ይገባናል የምትሉትን ኮሜንት ላይ አስቀምጡልኝ። እንደዚሁም ሼር እያደረጋችሁ ለጓደኞቻችሁ አድርሱት። ፕላስ ደግሞ ሰብስክራይብ ያደርጋችሁ ዩቲዩብ ቻናሉ ሰብስክራይብ ያደርጋችሁ እዩ። ምክንያቱም ይጠቅማችኋል፣ ለነገ ልጆቻችሁም ይጠቅማል ይሄ ዩቲዩብ እና ይሄን ልላችሁ ነው። ከዛ በተረፈ ደግሞ አንድ ታሪክ ይገጠመኛልና ያው ክፍያ ሁሉም መምህር ያስከፍላል፣ እኛም እናስከፍላለን፣ ሁሉም መምህር ያስከፍላል። ክፍያ ላይ ግን መጠንቀቅ አለባችሁ። ለምሳሌ አሁን እኔ አብዛኛው መምህር መጥቶ ተማሪ መጥቶ ክፍያን በተመለከተ ቲቸርዬ እኛ እኮ እንደዚህ ሌላ መምህር ጋር እንደዚህ 1000 2000 ምናምን የሚያስተምር ምናምን። ልንገራችሁ አንድ ነገር። ለምሳሌ አንድ መምህር ጋር 4000 ብር ከፍላችሁ አንድ መምህር ጋር ደግሞ 3000 ብር ብታገኙ ምን መሰላችሁ? 3000 ብር የሚያስተምረው መምህር ለምሳሌ በግሩፕ 4 ተማሪ 5 ተማሪ ከሆነ በግሩፕ 3000 ብር የሚያስተምረውና በ4000 ብር ደግሞ ስንት ተማሪ ልበላችሁ? ለምሳሌ በግሩፕ 3000 ብር 10 ተማሪ ቢያስተምር በግሩፕ ደግሞ በ4000 ብር ደግሞ 4 ተማሪ ቢያስተምር 4000 ብር የምትከፍሉት 2 ወር ቢፈጅባችሁ 3000 ብር የምትከፍሉት 4 ወር ይፈጅባችሁ። 4 ሲባዛ በ3 12000፣ 4 ሲባዛ በ2 8000 ትርፍ ይገኛል። ብሩን አይደለም ማየት ያለባችሁ እናንተ። አሁን 1500 ምናምን ብሩን ሳይሆን መምህሩ በትክክል ያስተምራሉ። መምህሩ ሰዓቴን ጠብቆ በትክክል ያስተምረኛል። መምህሩ በደንብ በፍሪደም ያስተምረኛል። ነፃነት ሰጥቶ፣ በተለይ ደግሞ ትምህርት ስትማሩ ፍርሃትን አስወግዶ ያስተምረኛል። ዝም ብሎ የሆነ ብሩን እንዲከፈለው ብቻ ነው የሚያስተምረው ማለት አለባችሁ። መቀስቀሳል። አሁን እኔ ሳስተምር ብዙ ጊዜ የኔ ተማሪዎች ታያላችሁ። አሁን ክፍያ ማስከፍላችሁ ቀስ እያላችሁ ያው የመጀመሪያ ተማሪዎች እስከሆኑ ነው ማስከፍላችሁ። ከዛ ውጪ 2 ወር 3 ወር እስከ 5 ወር የሚቆዩ ተማሪዎች አሉ። እኔ እረስቸው መጨረሻ ላይ የሚከፍሉ ልጆች አሉ። ለምሳሌ ለምን እኔ ክፍያ ላይ አይደለም ፎከስ የማደርገው። ክፍያ ላይ ሳይሆን ያቺ ተማሪ ገብቷታል ያልገባትም ወይ ተመችቷታል ያልተመቻትም ወይ እኔ ጋር ተመችቷታል አልተመቻትም የሚለውን ነው
እኔ የምመዝነው። ገባችሁ? ያቺ ተማሪ በደንብ ተመችቷት ደስተኛ ሆና መማር አለባት። ካልሆነ ግን ምንም ማለት አይደለም። አላብዛባችሁ፣ አልጨቀጭቃችሁ፣ ይመቻችሁ፣ ደህና ሁኑልኝ። ደግሞ ሌላ ጊዜ ደህና አድርጌ እመክራችኋለሁ። ይመቻችሁ።